በጌዴኦ ክልል ዲላ ላይ በከተማ ቃልዎት ቤተክርስቲያን ትልቅ የአምልኮ አዳራሽ የተሰራ እንዳለ ይታወቃል። እዚህ ጋር በእንደዚህ አይነት መልኩ በግራውንድ ፕላስ 2 ያለቀ የመጣው ህንጻ በአሁኑ ጊዜ በጥሩ ሂደት ላይ የሄደ ስታዲየሙ ስራ ተጀምሯል። እዚህ ጋር በመታወበት ጊዜ ከማዶ የመጣው እየሰራ መጥቶ እዚህ ጋር አሁን ግራውንድ ፕላስ 1 እያለቀች ነው ያለችው። ከዚህ በኋላ ወደ ላይ 2 እንደሚቀር ነው የምታሰበው። አሁን ያው ሰራተኞች ተፍተፍ እያሉ ነው። በደንብ የተሰራ ነው ያለው ህንጻ በጥሩ ዲዛይን በጥሩ ሁኔታ እየተካሄደ ነው ያለው። አካባቢውንም ለማስዋብ እየሞከረ ነው ያለው። ይህ የቀድሞ አምልኮ አዳራሽ ነው። እሱንም በግማሽ በልቶታል። ለጊዜ እንደዚህ የቀጠለ ቢሆንም ወደፊት ግን ይፈርሳል። ስለዚህ በጥሩ ሁኔታ እየተሰራ ስላለ በውጭ ሀገር ያላችሁ ወገኖች በተለይ እዚህ ያሉት በጣም የተሳተፉበት ነው። በጣም ማለት ይቻላል። እናንተ ግን ወገኖች ወደ ውጭ ሀገር የወጣችሁ እንኳን ወጣችሁ ደስ ይለናል። ነገር ግን ዶላርም ባይላክ የኢትዮጵያ ብር እንድላክ እንጠይቃለን። ዶላርስ ብትልኩ ምን ትሆናላችሁ? እግዚአብሔር ከእናንተ ጋር ነው። ዶላር ላክ። አንዳንዶቻችሁ ብር ላኩ፣ አንዳንዶቻችሁ ዶላር ላኩ፣ አንዳንዶቻችሁ ወርቅ ላኩ። ስለዚህ አሁን ባለው ሁኔታ በእንደዚህ አይነት ሁኔታ ስላለ በርቱ በሏቸው። መሮች በጣም እየሮጡ ነው፣ እያገለገሉ ነው። እዚህ ጋር ገና ግራውንዱ ላይ ፕላስ 1 ላይ እንደዚህ ያሳይቷል። ወደ ላይ 2 ህንጻ ይቀራል። ሰፊ ሂውጅ ነው። በጋራ እንገንባ። የወንጌል አማካሪ ጠንቃቃው